አለይኩም ወራህመቱላሂ በረካቱሁ። የኛ ማለት ነው ሩዝ አሰራራችን ይሄ ነው። መጀመሪያ ስጋውን እናበስላለን ማለት ነው። ያኔ ቅቅል እንሰራለን። ከዚያም በኋላ አሁን ሩዝ እንጨምርበታለን ማለት ነው። ሩዙ ከበሰለ በኋላ ከላይ ስጋውን እናደርጋለን ማለት ነው። ስጋውን መጀመሪያ ላይ እንደዚህ አድርገን ምናምን እንቆራርጣለን። ከዛ እንደዚህ ማለት ነው እንቆራርጣለን። ከዛ ቅቅል እንሰራውና ከዛም በኋላ ላይ ይሄን ስጋውን እናወጣና ከዛ ሩዙን እንጨምራለን ማለት ነው። ሩዙን ከጨመርን በኋላ ሩዙ ትንሽ ብዙም አይበስልም፣ በሰል ሲል ምናምን ከላይ እንትኑ እናደርጋለን ማለት ነው ስጋውን። ይሄ ደግሞ ዛፈራን ይባላል ማለት ነው። ለማቅላት ነው። ያኔ ስጋው ቀይ ይሆናል ይሄን ስናደርግበት። እዚህ ጋር ደግሞ የስንዴ ሾርባ እየሰራን ነው ማለት ነው። የገብስ ከየት እናገኛለን? ይሄ ሁላችሁን የስንዴ ሾርባ እየሰራን ነው። አያችሁት? ገብስ ከየት ይመጣል? ግን አለ እኮ ገብስ አለን። ግን ማን ቆልቶ ማን ይፈጨዋል ምናምን ነገር። ይሄ ደግሞ ሽምብራ ነው ማለት ነው። ሽምብራ ነው። ከዛ ኤሹን ካደረግን በኋላ ከዛ ስጋውን ከላይ ካደረግን በኋላ ይሄንን እንበትንበታለን ማለት ነው። ስጋው ላይ ይሄንን እንበትንበታለን እላችኋለሁ። እዚህ ደግሞ ዶሮ ስሪ ተብዬ ማለት ነው። መሽዋይ ስሪ ተብዬ ከዛ ማለት ነው ፍሮን ላይ አድርጌው ርስት አደረኩት ላይ ራስቼው ከእንደገና ክላስ ገብቼ ምናምን ትዝ ብሎ ሲወጣ አራረብኝ ማለት ነው። ያው ሴትዮዋ እንደምንም ብዬ እንግዲህ ረስቼው ነው እላታለሁ። ይሄ ለምስኪን የምንሰጠው ነው ማለት ነው። ግን አረረብኝ፣ ምንም ማድረግ አልችልም እላችኋለሁ። ይሄው ሩዜም እንደዚህ እየበሰለ ነው። እስኪላ ይሄው ሩዜ በሰለ ማለት ነው። አሁን ስጋውን ከላይ ያደረኩትኝ በዚህ ይመስላል። ከዛ ትንሽዬ ዛፈራን አደረኩበትኝ። አሁን በቃ እሳታችንን እንቀንሳለን ማለት ነው፣ እንዳያርብን። እንደዚህ አድርገን ተወሰነ ጊዜ እንተወዋለን ማለት ነው። ከዛ እንደዚህ አድርገን ቀስቲር እናለብሰዋለን ማለት ነው። ከዛ እንደዚህ እንከርነዋለን ለተወሰነ ጊዜ ማለት ነው። ለ30 ደቂቃ ለ20 ደቂቃ እንደዚህ አድርገን ከዛ ይወጣል። ከዛ እዚህ ላይ እዚህ ጣሳ አያችሁት፣ እዚህ ጋር እናደርጋለን። ይሄ ሁሉ ጣሳ ነው ማለት ነው። እሺ አለቀ።